ወይ ቅርበሉ ያደራት የመት ነገር ነው ደን ያለችው ጋዲማ እናንተ ጮለ ማለት ነው ይገባል በጣም ደስ የሚል ዜና ነው ይዤልሽ የመጣሁት ማለት ልጅሽ በጣም በጥሩ ሁኔታ ላይ ነው የሚገኘው ይጋለው ገንዘብ አልተነካ እኛም አንፈልግ ሄዱ አላህ ይቅናችሁ ምንድነው ከሩ ጀማል እኔንም ነደፈኝ መሰለኝ ወይኔ አሁን ነድፎኛል ወይኔ እኔንም ነደፈኝ ወይኔ ጀማል ና በእናትህ እርዳኝና ጀማል ምንድነው ወይኔ ነደፈኝ ጀማል ጉደኛለሁ ያላንዳች ርህራሄ ያይሰጣን እንደዛ እኮ ከቀጠቀጠኝ በኋላ እንዴት ነው እዚህ ተኝቼ ለሱ ለአንድም ሆነ ለሁለት ቀን በሰላም እንዲያርፍ የምፈቅድለት እናሽ ምን ታደርጊያለሽ ማንቆርቶን አንቄ አስቀፈድደዋለሁ ሳሮን ሙቹነቴ ልንገርሽ ይሄ እኮ በከባድ ወንጀል ሊያስጠይቅ የሚችል ትልቅ ጾታዊ ጥቃት ነው ሁለታችሁም እዚህ ጭው ያለ በረሃ ላይ ጀማል ባየተራ ስትሞቱ አልችልም ጀማል እንዴ ጀማል ወይ ጀማል ከተሰራሽ ጀምሮ ያልታረምሽ አረም አቶ በሉን ያህል መልካም አባት እንዳለ ያው የትማም ተያይደቀቀው ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳል ይልኛል ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትሆን ሸክተፍ አረብ ሀገር ስለወሰንኩ ልሰናበቱት ነው።
ምንድነው ጥለሽኝ የተሻለም አንቺ እንደዚህ ውሻ ያያረክሽ እኔ ግን ስላንቺ መልካም ማሰቤን አላቆም ቆይሽ አሁን የትልሽ እንደምትከሽ እንኳን ታውቂያለሽ አዎ እሱን አሳምር ያውቃል መጀመሪያ ግን ጥሩ ጠበቃ ስለሚያስፈልገኝ አባቴ ጋር ነው የሚሄደው ምን አዎ እኔ በህይወቴ ቆሜ እንደዚህ አይነት ነገር ስታረጊ በፍጹም አላይ በእናትሽ ሉሌተኝ አልተውሽም ስትፈልጊ ጥይኝ እንጂ አልተውሽም አስበሽዋል አባትሽ እንደዚህ ሆነው ቢያዩሽ ጨርቃቸውን ጥለው አያብዱ አብይን እስካልገደልኩት አይሉ ወይስ ይሄንን ማሰባቀቶሽ ነው የፈለገውን ነገር ቢልም ከዚህ በኋላ የዛን እርጉም ገመና ደብቃለኝ ብዬ እኔ የምሰቃይበት ምክንያት አይታየኝም አረ ሳሮን ባክሽ ተለመኝ ምንም የምለመንሽ ነገር የለኝም ሳሮን ገብቶሻል እያልሽ ያለሽው እኮ አንቺንም ቤተሰብሽንም ችግር ላይ የሚጥል ነገር እኮ ነው ካልወሰንኩ እያልሽ ያለሽው ቆይሽ ታዲያ ምን ላድርግ ይኸውልሽ አባትሽ እንደዚህ ሆነው አይዩሽ እኔ ጋር ረፊና የምትፈልጊውን አይነት ጠበቃ ቀጥረን ጉዳዩን እናስኪደው የፈለገ ነገር ቢሆን ስለማልሰማሽ አትድከሚ ተይ ግን ሳሮን ተይ ስጋትሽ አባዬ ያንን አጋስስ ገሉ ሁላችንም ችግር ውስጥ እንዳንገባ ነው አይደል ከሆነ አታስቢ እኔ የሆነ ዘዴ በመጠቀም እዛው ሻ ላይ እጁን አንስቶ ራሱን እንዳያቆሽሽ አድርገዋለሁ ቆይ በምን አይነት ዘዴ ነው እሱ እንደዚህ ማድረግ የምትችይው ሉሌ ግን ምን ነክቶሻል እኔ እኮ ማደርገውን ማቅ ትልቅ ሰው ነኝ መስሎሽ ነው እንጂ የምታረጊውን ማታቂ እንደውም ስሜታዊ ነሽ አንቺ ከሆነ ጥሩ ከኔ በላይ ስለኔ ስላወቅሽ በጣም አመሰግናለሁ ግን ከዚህ በላይ የፈለገ ነገር ቢሆን አባቴን በእኔ ጉዳይ ላይ ባይተዋር ላድርገው አልፈልግም ስለዚህ ተይኝ እተውሻለሁ ስተውሽ ግን ምንም የሚጸጽተኝ ነገር የለም ማድረግ ያለብኝን ነገር ሁሉ አድርጌያለሁ መልካም Since the game, have a seat. I don't understand, sir. These are your stuffs, right? Yes, but I don't understand. What is going on? I will tell you what's going on. From now on, you are free. What? Yes, you will return the money that you stole from the church in 1 month. With this precondition, you are released today. No, I don't want to be released. What? I don't have any money to return. Wow, this is unbelievable. Anyways, contact with Mr. Mulat, who went through a lot of ups and downs to set you free. And please, don't tell him that you don't want to be released. I don't care about Mr. Mulat. አይዞ ከዚህ በላይ በስር መንገላታት የለብህም ከዛሬ ታሰርከው ይበቃል እግዚአብሔር ነፃ አውጥቶሃል brother he is a honest person really I hope there will be some guys who playing the game behind him We will make further investigation on that. Good. And we bless you. Okay, you too. Sorry. Thank you. Okay, thank you. Have a nice day. Have a nice day too. Thank you. ሾላ የማሰልጠኛ ተቋም ፕሮፌሽናል የአይቲ ትሬኒንግ ሴንተር
በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ማሰልጠኛ ተቋም ከ1500 በላይ ኢትዮጵያውያንን በማሰልጠን ከፍተኛ ክፍያ ለሚያስገኙ ስራዎች ያበቃ ተቋም በአሜሪካን መንግስት እውቅና ያለው ተቋም ከ12 ዓመት በላይ ስልጠና የመስጠት ልምድ ያካበተና ውጤታማነቱ የተመሰከረለት ዘመናዊና የተሟላ የኮምፒውተር ላብ ያለው ከ15 ዓመት በላይ በሙያው ልምድ ያላቸው ብቁ መምህራን ያሉት በሚከተሉት የስልጠና መስኮች በመመዝገብ ላይ እንገኛለን። ስኩዌል ዳታቤዝ አድሚኒስትሬሽን፣ ሼርፖይንት ቢዝነስ ኢንተለጀንስ፣ አማዞን ክላውድ ኮምፒውቲንግ፣ ኦራክል ዳታቤዝ አድሚኒስትሬሽን እንዲሁም ቤዚክ ኮምፒውተር። በካናዳና ሌሎች ስቴቶች ለምትገኙ በኦንላይን ሙሉ ስልጠናውን በመስጠት ላይ እንገኛለን። በተጨማሪም ሾላ ቴክኖሎጂ አሜሪካን ሀገር ከሚገኘው መሃርሽ ዩኒቨርሲቲ ጋር በመተባበር አሜሪካን ኮሌጅ በአዲስ አበባ የድህረ ምረቃ ተቋም በመክፈት በኮምፒውተር ሳይንስና ኤምቢኤ የአሜሪካን ማስተርስ ዲግሪ በማስተማር ላይ ይገኛል። ሾላ ለሚያልሙት ኑሮ አለው ድንቅ መላ። بسرعة يلا السلام عليكم. وعليكم السلام. كيف الحال؟ تمام. إذا ما يدفعوا حطهم في الغرفة. الله شيء تمام. كل شيء تمام. المكان آمن. المكان تمام. مع السلامة. وعليكم السلام. عشان تهيت بي على تريش ذاك قوارو يدي ሰው ይቅር የሚለው እኮ ራሱን እጡት ይሆናል። እንዴት ሳጠው ያለ በረሃ ላይ እነ ፍቅርን ትቻቸው መጣ። እነሱ አይመጡም ማለት ነው። ተይ በኋላ አይመጡም። ዳንሽ እንዴት ነህ? መምጣቴን አውቀሽ እየጠበቅሽ ነበር እንዴ? በምን አውቄ ነው እሱ ደግሞ የምጠብቅ? ምን አውቃለሁ፣ ደንግጬ እኮ ነው። ድንገት ስትከፍሽ ወይ ሳናቀው ውስጣችን የሚያሳስብ መንፈስ አለ እንዴ ብዬ እኮ። እኔ አይመስለኝም። ከሆነም ጥሩ መንፈስ አይደለም፣ ክፉ መንፈስ ነው። ክፉ መንፈስ? ምን ሆነሽ ነው ስልክሽን የዘጋሽው? ምንም አልሆንኩም። የአቢ ጓደኛ በጣም ስላስቸገረኝ ነው። እንደፈራሁት በጣም ተጣሉ ማለት ነው? እንዴት አይጣሉ? እንደዛ አድርጓት እንዴት አይጣሉ? በጣም በሚያስጠላ ሁኔታ ነው የተጣሉት። በጣም ይገርማል። ባይገርም ከሱም ብሶ እንዴት እንደደበደባት ብታይ። እንዴ አስመራ እንዴት ነበር ግን? አስመራ በጣም ከምታስቢው በላይ በጣም አሪፍ ነበር። ጥሩ ግን ልመናዬን ችላ ብለህ ቤተሰቦቼን አልፈለክም አይደል? ኧረ በፍጹም አልፈለኩም።
ጥሩ ሉሌ ግን አሁንም እንዳኮረፍሽ ነው አይደል? ለምን አኮርፋለሁ? እኔ እንጃ ንግግርሽ ብዙም ደስ አላለኝም። እንደውም ግባና ጠብቀኝ። ቆንጆ ቁርስ ሰራለሁ። እንዴ ወዴት ልትሄጂ? ሱቅ ምን ነው? አይ ምንም። ቆይ ሰራተኛሽ የት ሄዳ ነው አንቺ ሱቅ የምትሄጂው? እሷ እረፍት ላይ ነች። አልቆይም እኮ ተፊ፣ አሁን ነው የምመለሰው። አይ አይደለም መሄድ የለብሽም። ተፊ ምን ሆነሃል? አይ ምንም። ምን መሰለሽ ሉሌ በጣም ስለናፈቅሽኝ ሚጣን ወደ ትምህርት ቤት ሳደርሳት ነው ግራ መንገድ ነው የመጣሁትና መኪና ውስጥ ነች። እና እናቷን ክጄ ሌላ ነገር የጀመርኩ እንዳይመስላት ብዬ ሌላ ሰው ጋር እንደምሄድ አድርጌ ነው የመጣሁት። እና ሚጣ እዚህ መታኔ ሰላም ሳልላት እንድትሄድ ነው የምትፈልገው? ኧረ በፍጹም ይሻላል። ልቀቀኝ። ደግሞ ይኸውልህ ባለፈው እኔ እናንተ ምንም አይነት ነገር እንደሌለን በደንብ አስረድቻታለሁ። ግን ሚጣ እዚህ ድረስ መታማ ኦኬ ሚጣዬ እንዴት ነሽ? ደህና ነኝ። ሉሌ ጋር እየሄድክ ነው? ሌላ ሰው ጋር ነው የምሄደው ያልከኝ እንዳልነግራት ነው? ምን እንዳትነግሪያት ብለሽ ነው ሚጣዬ? ቤተሰቦችሽን መፈለጋችን ነው። አሰፋ ትተዋወቃላችሁ እንዴ? አዎ እንተዋወቃለን። ይዮባ እነዚህ እኮ ናቸው እዛ በረሃ ላይ ተውናቸው ያልነህ ዘመዶቻችን። እና እነሱ ይከፍላሉ? አዎ ይከፍላል። ምንድን ነው እሱ የሚከፍለው? ወደ ጣሊያን የምትሄድበትን ነው እንዴ? ወደ ጣሊያን የሚወስዱ እነሱ ናቸው እንዴ? አይ ካስዋ ያው ባይወስዱንም ይሸኙናል። ሳድረስ ይሸኙናል። እና ለመሸኘት ነው የምንከፍለው ማለት ነው? ያው የገንዘቧ ነገር መቼ ሳትሆንልህም። የቀለድኩ አይደለም ደሞዜ፣ እውነቴን ነው የምልህ። እንዴ የቀለድክስ ባይሆን የምርህን ነው እንዴ አንተ? አዎ የምሬን ነው። ምን ሆነህ ነው አንተ? የጨርቆሶቹ ልጆች የነገሩን ረሳው እንዴ? ምነው የሊቢያ ደላሎች ጀልባ ይሰጧቸዋል፣ ከዛ ራሳችሁ እየቀዘፋችሁ ነው የምታልፉት ያሉትን ረሳው እንዴ? አዎ ብለውናል። ትዝ አለኛስ ብለውናል። እሱን እኮ ነው መሸኘት የምልህ። እሱን የማትከፍሉ ከሆነ ግን ሌሎቹ ልጆች ወስደው ወደሚያጉሩበት ቤት ሄደው ያጉሩልኛል። እንዴ ለምንድን ነው እሱ የሚያጉሩ? ነገሩ ብዙ ነው እባክህ። እዛ ወስደውማ የሚያጉሩን እያሰቃዩ ቤተሰቦቻችን ጋር አስደውለው ገንዘብ እንዲልኩላቸው ለማድረግ ነው አሉ። ይሄን ትፈልጋለህ? እዚህ ድረስ መጣን። አሁንም ጭንቀት አለ። ይልቅ እንደው እነ ኪሮሊን የጥላችኋቸው መጣችሁ? ጥናናቸው መተን አይደለም፣ ፍቅርን ጥለዋት መሄድ ስላልፈለጉ ነው። ፍቅር እስካሁን አልሞተችም እንዴ? አዎ አልሞተችም። እሰይ ቢስሚላህ። የምታስበው ግን አንተ ምን አልኩኝ? ጥያቄ እኮ ነው የጠየቅኩት። አልሞተችም ወይ ነው ያልኩት። አሜሪካን ሀገር የሚገኘው የሾላ ቴክኖሎጂ እህት ኩባንያ የሆነው አክት አሜሪካን ኮሌጅ ከመሃርሽ ዩኒቨርሲቲ ጋር በመተባበር በኮምፒውተር ሳይንስ፣ በቢዝነስ አድሚኒስትሬሽን የድህረ ምረቃ ፕሮግራም ለመስጠት በምዝገባ ላይ ይገኛል። በተጨማሪም አሜሪካ ወይም ካናዳ ለምትሄዱ በአጭር ጊዜ የተሻለ ስራ ሊይዙ የሚችሉበት አጫጭር ስልጠናዎችን በመስጠት ላይ እንገኛለን። አክት አሜሪካን ኮሌጅ 4 ኪሎ ቱሪስት ሆቴል ወረድ ብለው ዳኖ ሆስፒታል ሳይደርሱ ያገኙናል። 0118 12 44 88 አክት አሜሪካን ኮሌጅ ለተሻለ ህይወት። እስከ መቼ ድረስ ነው እንደዚህ በጸጸት አንገትን ደፍተህ መኖር የምችለው? ግን እስከ ዓለም ፍጻሜም ቢሆን አንገቴን ደፍቼ እቀራለሁ እንጂ ለምን? ምን ማለት ነው? ለምን ማለት ነው? እርሱ እኮ የድሃ መድኃኒት፣ የስደተኛው መልካም አባት።
የኔ ፈቃድ አይደለም። ትዝ ይሎታል ባለፈው ሰው በሰጡኝ ገንዘብ ነበር ልጄን አሳክሜ ከሞት ያተረፍኩት። የፈለገ ቢሆን እርሶ የሚያገለግሉበትን ቸርች መዝረፍ አልነበረብኝ። ወደህ እንዳላደረከው እኮ ይገባኛል ጸጋዬ። አዎ ልጄስ አይደለም ችግር ሲበረታብኝ በልቶ ማደር ብርቅ ሲሆንብኝ የልጆቼን ነፍስ ለማትረፍ ስለ ቤተክርስቲያኔን የደፈርኩት። አየህ አንተ እጅግ መልካም ሰው ነህ። አይደለም እኔ በጣም እርኩስ ሰው ነኝ። ነገርኩህ፣ እጅግ ሲበዛ መልካም ሰው ነህ። በፍጹም አይደለም። እኔ እርኩስና አረመኔ ሰው ነኝ። እሺ አልቅስ። እንባ ችግርን ባይቀርፍልህም የጸጸት ሸክምህን ያቃልልልህ ይሆናል። ሰማኛለህ? እኔ ግን መልካም ሰው ነው ያልኩህ። እንዳንተ አገልጋይ ነን እያሉ ትልቅ የአገልጋይ ስም ተሸክመው ስንትና ስንት ኃጢአትና ክፉ ነገር እየሰሩ አንድ ቀንም በስራቸው ተጸጽተው ንስሐ ያልገቡ በጣም ብዙ ሰዎችን ስለማውቅ ነው። ጌታ ግን ምን ነው ዴሌ ጨከንክብኝ? ጌታ አይጨክንም። ጨክኖብኝ አይጨክንም። እሱ ፍቅር ነው። ሞቴን አፋጥሮ ባለማሳረፍ ጨክኖብኝ። ስማኝ ጸጋዬ፣ ጌታ ጥልቅ ባህር ውስጥ እንኳን ቢጥልህ በፍቅሩ ሊያጠምቅህ እንጂ ሊያሰምጥህ አይደለም። ግድ የለም ችግሮቹን ሁሉ አንተ እግሩ ስር ጣለው። እሱ ለሽንፈት አይሰጥህም። ደግሞም መጽሐፍ በውሃ ውስጥ ባለፍክ ጊዜ አያሰጥምህም፣ በእሳት ውስጥም ባለፍክ ጊዜ አያቃጥልህም፣ ነበልባሉም አይፈጅህም አይደለም ይል። አይዞህ ልጄ፣ አይዞህ ጸጋዬ። እርሶ ጓዳው ድረስ ገብቼ መዝረፌ ይቅርታ ማለቱ ሳያንስ በብዙ ትግል ዋስ ሆኖ በማስፈታት በቃ ከዚህ በላይ በማልቀስ እኔንም ይቅር ያለችህንም ቤተክርስቲያንን አታሳዝን። ከዚህ በኋላ ያለ ጸጋዬ አንድ ጊዜ በንስሐ ራስህን ካጸዳ ማልቀሱ መጸጸቱ አያስፈልግም። አሁን በጥሩ ሁኔታ ወደ ቤተክርስቲያን ተመልሰህ ቤተክርስቲያንን በአገልግሎት መካስ ነው። እሺ ልጄ? በል አሁን ቡናህን ጠጣ። እኔም ብለው ጸጋዬ አንድ ነገር ልጠይቅህ። ለምንድን ነበረ ከእስር ቤት ውስጥ መውጣት አልፈልግም ያልከው? ምን እስር ቤቱ ተስማማ እንዴ? ኧረ አይደለም። እንኳን እንደዚህ አይነቱ ዘግናኝ እስር ቤት ቀርቶ የትኛውም ቦታ ቢሆን ከነጻነት በልጦ ሊስማማኝ አይችልም። እና ታዲያ ለምንድን ነበር እዛ መቆየቱን የመረጥከው? እንዲያ ያልኩት ለሌላ ሳይሆን እኔ ታስሬ ገንዘቡን ቤተሰቦቼ ለጥቂት ጊዜያት ነፍሳቸው እንዲያከርሙበት ብዬ ነበር። እንዴት አርጋችሁ ነው እሱ የፈለጋችኋቸው? ፎቶአቸው ያለበት ወረቀት ሰተን ግድግዳ ላይ ለጥፈን ብታይ በሬዲዮ ሁሉ አስነግረን ፈልገናቸዋል፣ ግን ጠፉ። በጣም ይገርማል። ሚጣ ምን ማድረግሽ ነው እንዴ? ፌር አይደለም። ስለ ቤተሰቦቿ እኮ ሁሉንም ነገር ማወቅ አለባት። አውቃለሁኝ። ታዲያ እኔ ይህን ሳይገባኝ ቀርቶ ነው? ምክንያት ስላለኝ አይደለም እንዴ ነው ዝም ያልኩት?
ምን ነው እንኳን ውሸት ጥሩ አይደለም ትለኝ አይደል? እና እኔ አሁን ዝም በይ አልኩሽ እንጂ ዋሽልኝ ብዬሻለሁ። ተፈሪ በቃ አታስጨንቃት። ሚጣዬ አመሰግናለሁ። ደግሞ አገኝሻለሁ። አግኝቼ አጫውትሻለሁ። እንጣጣፍ አንጠፋም። እሺ አገኝሻለሁ ሌላ ጊዜ። ሉሌ ልቀቀኝ። አንድ ጊዜ ላስረዳሽ። ምንም የምታስረዳኝ ነገር አይኖርም። ሉሌ ይሄን ያደረኩት እኮ የፈለገ ነገር ብታደርግ ጉዳይ አይደለም። አንድ ነገር ልንገርህ፣ ምን እንዳስጠላኝ ታውቃለህ? ውሸት። እንደ ድል ሆኖ ደግሞ ዙሪያዬን የከበቡኝ ሰዎች እንዳለ በጠቅላላ ውሸታም ናቸው። ሉሌ እኔን እኮ ምንም ሳትሰሚኝና ሳትረጂኝ ነው እንዴ? በደንብ አድርጌ ተረድቻለሁ። ሐሳብህ እኔን ሰርፕራይዝ ለማድረግ ነበር አይደል? ግን አልሆነም። በተቃራኒው እኔም በመርዶ ነው ሰርፕራይዝ ያደረግኝ። እሺ እሺ፣ ይቅርታ አድርጊልኝ። እሺ አድርጌልሃለሁ። ውሸትሽን ነው አውቀሽ ነው አላደረግሽ? አዎ ውሸቴን ነው። እሺ ምን ላድርግ? ሰው ሁሉ ውሸታም ሲሆን ጊዜ ምን ላድርግ? እውነቱን ልንገርህ፣ በዚህ ጉዳይ ዛሬ ቀርቶ መቼም ይቅርታ አላደርግልህም። ይኸውልሽ ግን ሉሌ አንድ ነገር ልንገርሽ፣ ሚጣ ያለችው ነገር በሙሉ እውነት አይደለም። ማለት ያጣናቸው ቤተሰቦችን ለጊዜው ነው። ለሁሉም ነገር በጣም አመሰግናለሁ። ከዚህ በኋላ ግን ልታገኘኝ እንዳትሞክር። ይህ ሀገር ስደተኛም ቢኮን ማንም ሰው ተፍ ተፍ ብሎ መስራት ከቻለ የዕለት እንጀራውን ማብሰል አያቅተው የሚባል የለም እንዴ? እሱ እውነት ነው፣ እውነት ነው። ታዲያ ለምንድን ነው አንተ እዚህ እንደዚህ መስራት ያልቻልከውና እስር ቤት መሰቃየቱን የመረጥከው? ጠላት ጠፉ ጠላት ስራ ላሰራ ሲለኝ ምን አባቴ ላድርግ? ይሄ እንኳን ስንፍናን ለማቆንጀት ያመጣው ሰበብ እንጂ አንተ ምንም ጠላት የለብህም። ከሳሽህ ተጥሏል። ተው አይቆነን። ታዲያ አሁን ጠላት እኔም ብቻ ከሰው መካከል እያሳደደ ይከታተለኛል ነው የምትለው? ይገባኛል እንግዲህ ለሀገሬ ትልቅ ለውጥ አመጣለሁ በሚል ተስፋ ገና በለጋ እድሜ ነበር በራይ ወረድኩት። ምን አይነት ክፉ መዓት አስታወስከኝ ልጄ? ሲጀመር ክፉ አልነበር፣ እያደር ነው እየከፋ የመጣው። ክፋት ያልዘሩት አይበቅልም። ቢሆንም ለኔ ፍቅሩ ብቻ ነበር የሚታየኝ። የቆየ ሲሄድ ግን ሙሴ በበረሃ ሆነን ይነግረን ከነበረው እየተለወጠ መጣ። ያን ጊዜ እኔ እምቢ ማለት ጀመርኩ። ያልኩህ እኮ ይሄን ነው ልጄ። በየአጋጣሚው መንገዳችንን ስተናል፣ ዓላማችንን ረስተናል፣ ወንድሞቻችን መስዋዕት የሆኑበትን አርክሰናል በማለቴ አለቆቼ ጠመዱኝ። ወዳጆቼ ቂም ቋጠሩብኝ። ያኔ የኔና የድርጅቴ የመጨረሻችን ሆነ። ከዛ በኋላ ነው ስራ መስራት አቃተኝ። ይኸው እስከ ዛሬ ድረስ ሚስጥር ያወጣው በሚል እንደተሰደድኩኛለሁ። በጣም ይገርማል። አዎ ያው መስራት ስላቃተኝ ነው ስርቆት ውስጥ የገባሁት። ባኮት መልሶ ያሳስሩኝና ለምን ነክቷል አንተ ልጅ? በፍጹም አላደርገው። ለምን? ካሁን በኋላ የሚያድንህ የሚያሳድድህም የለም። አሁን ያንተ ያልሆነውን ገንዘብ መልሰህ የተረጋጋ ህይወት መኖር ትችላለህ። ቆይ ገንዘቡን ከየት አምጥቼ ነው መልሰው? እንዴት? ገንዘቡ አንተ ጋር አይደለም እንዴ? አዎ አዎ። ምንድነው የምታወራው? ገንዘቡ ማን ጋር ነው ያለው? እሱን እንኳን ልነግሮት አልችልም።
እሱንማ ትነግረኛለህ። አየጸጋዬ የኔና አንተ ታሪክ እጅግ የተሳሰረ ነው። በእኔ አገልግሎት ውስጥ አንተ አለ፣ በአንተ ስቃይ ውስጥ ደግሞ እኔ አለ። ማለት ከዚህ በላይ መጠየቅ አያስፈልግም። ከዚህ በኋላ የምልህን ብቻ ስማ። ካሁን ወዲያ ያንተ ስቃይ ካልቀለለ የኔ አገልግሎት ዋጋ የለው። ይሄን ደግሞ በእግዚአብሔር ስም ነው የምነግርህ። እሺ ነግሮታለሁ። ገንዘቡ ማጋ ነው ያለው? ሉል ጋር። ምን ልቁል? አዎ ቁልፉን አስቀርጾ እንድሰርቅ በቀላሉ እንድሰርቅ ያደረገኝ እሱ ነው። ቅርታይነት ቀሪውን አንቺ ትሞይ ልጁን ደግሞ ሻንጣ እንዳያስገባልኝ። ሄሎ አባዬ። እኔ ደህና ነኝ፣ አንቺ ግን ደህና አትመስልም። አይ ደህና ነኝ። አይ ውሸትሽን፣ ደህና አይደለሽም። አዎ ደህና አይደለሁም አባዬ። ከባድ ችግር ተፈጥሯል። ወይ ደግሞ ምን ሆነሽ? አይ በስልክ እንኳን ልነግርህ አልችልም አባዬ፣ ጉዳዩ ብዙ ነው። ቢሆንም ዋናውን እስኪ ንገሪ። አባዬ በፍጹም አልችልም። ምን ማለት ነው በፍጹም አልነግርህም ማለት? ማለቴ ሙሉ ለሙሉ አልነግርህም ለማለት ሳይሆን በቃ በስልክ መንገር ስለማልችል ነው። ታዲያ ካልነገርሽኝ ለምን ደወልሽ? ማለት መደወል አልነበረብሽም እያልከኝ ነው? አዎና። ልትነግሪኝ ካልፈለግሽ መደወልሽ ከማስጨነቅ ውጪ ምን ይጠቅመኛል? እሺ ታዲያ እኔ ማን ጋር ልደውል? በዚህ በጭንቄ ሰዓት ካንተ ሌላ ማን አለኝና ማን ጋር ደውዬ ላልቅስ? እንዴ የአይን አበባ ምን ሆንሽ? እኔ እኮ እንደዛ ማለት ፈልጌ አይደለም። ለነገሩ እውነትህን መናገር ካልፈለግኩ መደወል አልነበረብኝ። ግን ደግሞ ላልነግር ፈልጌ ሳይሆን መጀመሪያ ቃል ላስገባ ስለፈለግኩኝ ነው እንደዛ ያልኩክ። ቃል? የምን ቃል? አባዬ የምነግርህን ነገር ከሰማ በኋላ እኔ ከምልህ ውጪ ወይም ደግሞ ተነጋግረን ከተስማማንበት ነገር ውጪ ምንም ነገር ላታደርግ ቃል ግባልኝ። ይሄ እንዴት ሊሆን ይችላል? የምትነግሪኝ ነገር ምን አይነት ስሜት እንደሚፈጥርብኝ በምን አውቄ ነው ቃልም ገባለሽ? ነው እንግዲያስ ወደ አንተ አልመጣም። በቃ ወገን ዘመድ ምንም እንደሌለኝ ሰው ብን ብዬ ነው የምጠፋው። እንዴ የአይን አበባ ጤነኛ አይደለሽም እንዴ? አዎ ጤነኛ አይደለሁ። የኔ የምለው አንድ ሐሳቢ ሰው እንኳን ሳጣ ያመኛል። ገብቶኛል። ከባልሽ ጋር ተጣልተሻል ማለት ነው። ቆይ አሁን ቃል ትገባልኛለህ ወይስ አትገባልኝም? አባዬ እሺ ቃል ገባልሻል። ሳሮን ትሙት የአይን አበባን ይንሳኝ። እሺ በጣም አመሰግናለሁ። ስለዚህ ቤት ገብቼ እጠብቅሃለሁኝ፣ ቶሎ ና። አይ ዛሬ እንኳን መምጣት የምችል አይመስለኝም። ለምን? ከከተማ ውጪ ነኝ። ኖ አባዬ የግድ መምጣት አለብህ። ካልሆነ እኔ በሰላም መተኛት አልችልም፣ ወይም ደግሞ የማይሆን ነገር ላደርጉላ እችላለሁ። መምጣት አልችልም ያልኩሽ እኮ መምጣት ስለማልችል ነው። ሌላ ነገር ምናምን የምትይውን ታዩና በትዕግስት ጠብቂ። ምን ትላለች እሷ? አባዬ
እኮ የእሱን ድምጽ መስማት ምን እንዳለ መስማት ስለሚጠቅመኝ እኮ ነው። እኔ ደግሞ የተጠርጣሪን ቃል ለማንም አሳልፌ እንዳልሰጥህ ይከለክለኛል። ቆይ አንተ የምትወደው አባት ኖር አያውቅም? በደንብ አድርጎ ያውቃል እንጂ ያውም እንዳንተ ሳልጠግበው ፍላጎቱን እንኳን ሳላሟላለት በሞት ነው ያጣሁት እኮ። ታዲያ ይሄ ግን ህግ እንድጥስና ስራዬን በአግባቡ እንዳልሰራ ያደርገኛል። እሺ ካልክ ምንም ማድረግ አልችልም። ግን እኔ መጥቼ ጥቆማ መስጠት ፈልጋለሁ። እሱ መብት ነው። ነገር ግን ይህን ያህል ስለማያስቸኩል ሰልስት ካወጣ በኋላ መምጣት ትችላለህ። በልቻው እንዴ ሳጅን? ይቅርታ፣ ከዚህ በላይ መቆየት አልችልም። ስራ አለብኝ። እግዚአብሔር ያጥራ። ዘጋው ስልክ። ምንድን የአባቴ ገዳይ ምን እንዳለ እንኳን ሳይነግረኝ ዘጋው። ምንድነው ግን ጥቆማ መስጠት የፈለከው ነገር? እሱ ምን ያደርግልሽ? ይህችን ድምፅ ነው ሰው? አዎ አድና ማለት ናፍቆት አንተ ገበና ሸፋኝ የክፉ ቀን ምነው ገበና ሸፋኝ ወዳጄ ለማን ተውከኝ?